ሰላም ውድ የዩቲዩብ ቤተሰቦቼ እንደምን አላችሁ? ዛሬም በአዲስ ቪዲዮ መጥቻለሁ። እንግዲህ ይህ የዩቲዩብ ቻናል በዋናነት ፎከስ የሚያደርገው የቤተሰብ ጉዳይንና ፋይናንስን አንድ ጋር በማጣመር የማቀርብበት የዩቲዩብ ቻናል ነው። ቤተሰብ ያልሆናችሁ በቅድሚያ ወደፊት ቤተሰቦቻችሁ ጥሩ እንዲሆን፣ ጥሩ ፋሚሊ ቢልዲንግ እንዲኖረን፣ ጥሩ የቤተሰብ አስተዳደር እንዲኖረን እንዲሁም በተመሳሳይ መልኩ ደግሞ ኢኮኖሚካሊ ወይም ፋይናንሻሊ ዊክ ከሆንበት ስትሮንግ ወደምንሆንበት ወይም ፋይናንሻሊ ጠንካራ ወደምንሆንበት ለመሸጋገር የከፈትኩት የዩቲዩብ ቻናል ነው። እኔም የጠቀመኝን እናንተንም ይጠቅማል ብዬ ያመንኩበትን ሀሳቦች ሼር የማደርግበት የዩቲዩብ ቻናል ነው። አሁኑኑ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በቀጣይ በእርግጠኝነት ታተርፉበታላችሁ ብዬ አስባለሁ። ይህ የዩቲዩብ ቻናል በዋናነት የራሴን ተሞክሮ እንዲሁም በዙሪያ ያሉትን ሰዎች አክቹዋሊ ኦር በትክክል ሪያሊቲው ምን ይመስላል፣ ስለ ትዳር ህይወት፣ ስለ ቤተሰብ ሁኔታ፣ ስለ ልጅ አስተዳደግ እንዲሁም ጎን ለጎን የቢዝነስ ሀሳቦችን ቢዝነሶችን እንዴት እንቅረጽ፣ እንዴት ሰክሰስፉል እንሆን፣ በቢዝነስ ወይም በፋይናንሻሊ እንዴት ስትሮንግ እንሆን፣ ትክክለኛ አዋጭ ቢዝነሶችን ሪሰርች እያደረግን የምናቀርብበት የዩቲዩብ ቻናል ነው። ሰብስክራይብ እንዳይረሳ፣ ላይክ እንዲሁም ኮሜንት በኮሜንት ሴክሽን ላይ ኮሜንት አስቀምጡልኝ። ወደ ዛሬው ቪዲዮ ሳልፍ ዛሬ እንግዲህ የምንነጋገርበት ጉዳይ የሚሆነው ስለ እቁብ ነው። ብዙዎቻችን ስለ እቁብ በደንብ እናውቃለን፣ ብዙ ነገሮችን እናውቃለን። እቁብ ምን ማለት እንደሆነ አዲስ አይደለም። ነገር ግን በተለየ መንገድ እንድናየው ፈልጋለሁ። እቁብን የመጀመሪያው በተለየ መንገድ እንድናየው የምፈልገው ማንኛውም ሰው በአስገዳጅ መልኩ ቁጠባ ሊቆጥብ አይችልም። ይህ በእርግጠኝነት መናገር ይቻላል። ኮንሲስተንትሊ በትክክል በየሳምንቱ ኦር በየቀኑ ኦር በየወሩ ብር ላስቀምጥ ብሎ ኦር ልቆጥብ ብሎ የሚቆጥብ ሰው የለም። በእርግጠኝነት መናገር የምችለው አንድ ወር ኮንሲስተንሲ ቢኖረው፣ 2 ወር ቢኖረው፣ 3 ወር ቢኖረው ከዛ በኋላ ሊያቆመው ይችላል። ሶ ኮንሲስተንትሊ መቆጠብ የሚያስችለን ኦር ኮንሲስተንትሊ በየጊዜው ልንቆጥብ እንደ ግዴታ ብር ልናስቀምጥበት የምንችለው ትልቁና ካሁን በፊትም ስንጠቀምበት የኖርነው በካልቸራችንም ብዙ ጊዜ የተለመደ የቁጠባ ስልት ነው እቁብ። ስለዚህ እቁብ የመጀመሪያውና የመጨረሻው ሀሳባችሁ ሊሆን ይገባል። እንደኔ ገና ጀማሪ የሆናችሁ ወደፊት ማደግ ያሰባችሁ ወደፊት ፋይናንሻሊ ስትሮንግ መሆን ካሰባችሁ ቁጠባ አንዱ መንገድ እቁብ ነው። ስለዚህ እቁብ መግባት ያስፈልጋል ብዬ አምናለሁ። የእቁብን በነፊቶች ኦር ደግሞ እቁብ ያልታዩት እይታዎች ምን ይመስላሉ? እንግዲህ እቁብ ከገባን በኋላ የመጀመሪያው ነገር ሊወጣልን ይችላል ቶሎ። እቁቡ 50 ሺህ ብርም ሊሆን ይችላል፣ 100 ሺህ ብር ሊሆን ይችላል። ዋቴቨር እንደ አቅማችን ብቻ ገባን፣ ኢሚዲየትሊ ወደዛው ሊወጣ ይችላል። ከወጣ ምንድነው የምናደርገው? የመጀመሪያው ነገር እዛው ልንሸጠው እንችላለን። እቁቡ ላይ ለምሳሌ 100 ሺህ ብር የሚወጣልን ከሆነ 20 ሺህ ብር ወይ 10 ሺህ ብር ተቀብለን እዛው እየጣልን ልንቀጥል እንችላለን። ወስደን ደግሞ የራሳችንን ትንንሽ ቢዝነሶች ወር ሀሳብ ላይ ውስጣችን ላይ ያለ ቢዝነስ ካለ ወደ እሱ ኢንቮልቭ ማድረግ እንችላለን። ከዛ ውጭ ትንንሽ ካሾችም ካሉን እጃችን ላይ ለምሳሌ 100 ሺህ ብር፣ 200 ሺህ ብር፣ 50 ሺህ ብር ብቻ እጃችን ላይ ያሉትን ብሮች ወደ እቁብ ላይ አስገብተን ኢንካም እንዲያመጡ ወይም ገቢ እንዲያመጡ ማድረግ እንችላለን። እቁብ ላይ ልክ እንደ ባንክ ቅድሚያ መውሰድ የሚፈልግ በግዢ መልክ ፐርሰንት ይወጣለታል። 20% ሊሆን ይችላል፣ 15% ሊሆን ይችላል። ያን ፐርሰንት ተጠቃሚ ሆነን ለምሳሌ 80 ሺህ ብር እንሰጥና እቁቡ ላይ 100 ሺህ ብር እንጠብቃለን ማለት ነው። ስለዚህ 20 ሺህ ብር እንደ ኢንካም እያገኘን እንሄዳለን ማለት ነው። እቁብ በነፊቱ ከመቆጠብን በዘለለ it is a source of income ወይም ገቢ የምናገኝበት ፕላትፎርም ነው ማለት ነው። በነገራችን ላይ ጉራጌዎች ሰውን ሰው ያደረገው እቁብ ነው ያሉት እንደዚሁ ከምድር ተነስተው አይደለም። እቁብ መረዳጃ ነው። አንዳንድ ድንገተኛ ችግር ቢገጥማችሁ እንኳን የእቁቡን ሰብሳቢዎች ኦር የእቁቡን ኮሚቴ በማናገር ካሽ ኢዝሊ ማግኘት ትችላላችሁ። ሴቭ ያደረጋችሁ በቋሚነት ከምታስቀምጡት ከባንክ አካውንት ኦር ከማይክሮ ፋይናንስ ኢሚዲየትሊ ሄዳችሁ እንደምታዋጡት ሁሉ
እቁብም ላይ ከተግባባችሁ ድንገተኛ ችግር ቢገጥማችሁ የጤና ችግር ቢገጥም ኢዝሊ ያን ካሽ ማግኘት ትችላላችሁ ብዬ እመክራችኋለሁ። ስለዚህ ለማደግ ከትንሽ ጀምሮ አሁን የብዙዎቻችን ችግር የኔ ደሞዝ አትበቃም፣ እኔ የማገኛት ገቢ ትንሽ ነች፣ ወደ ሌላ ለማደግ ከፍ ለማለት የሆነ መሰላል እንፈልጋለን፣ ብድር እንፈልጋለን፣ ኦር በተለያየ መንገድ ብቻ ሶርስ ኦፍ ኢንካም ገቢያችንን ማሳደግ እንፈልጋለን። ገቢያችንን ለማሳደግ ከእቁብ ውጪ አማራጭ ያለን ሁላ አይመስለኝም ሆነን ለመናገር። በቃ አስገዳጅ ነው። እቁብ በየሳምንቱም ከሆነ በየቀኑም ከሆነ በየወሩ የግድ ልናስቀምጠው የሚገባ ጉዳይ ነው። ስለዚህ ዛሬ ላይ ኢንቨስት የምናደርገው በእቁብ መልክ ነገ ደግሞ ምን ያደርገናል? አንደኛ ካሹ ሲመጣ ወር መጨረሻ ላይ ወጥቶልን ሲመጣ የምናስበውን ነገር ለማድረግ ያግዘናል። ሁለተኛ በየመሃሉ በሚወጣበት ሰዓት እጣችን በሚወጣበት ሰዓት መልሰን እዛው ላይ የመሸጥና ሶርስ ኦፍ ኢንካም ወይ የገቢ ምንጭ ሊሆንልን ይችላል ማለት ነው። ስለዚህ ያልተለመደ የእቁብ አሰራር መተግበር ያስፈልጋል። ካሽ እጃችሁ ላይ ካለ ካሹን እቁብ ላይ ወስዳችሁ መሸጥ እና የተወሰነ ኢንካም ማግኘት። ከዚህ በተጨማሪ ደግሞ እንዳስገዳጅነት የቁጠባ መንገድ ይሆናል ማለት ነው። ስላዳመጣችሁኝ አመሰግናለሁ። ስለ እቁብ ያላችሁ እይታ ይቀየራል ብዬ አምናለሁ። አስገዳጅ የቁጠባ መንገድ ነው፣ የማደጊያ መንገድ ነው። ብዙዎቹ የመርካቶ ነጋዴዎች፣ ብዙዎቹ ትልልቅ ቦታ የደረሱ ሰዎች መነሻቸው ብትጠይቁ ብታጣሩ እቁብ ነው። ስለዚህ ሁላችንም ከዛሬ ጀምሮ ወጥረን እየሰራን በተለይ ወርሃዊ ገቢ ያላችሁ ሰዎች፣ የቀን ገቢ ያላችሁ ሰዎች እቁብ ምንም ጥያቄ የሌለው ድርድር የሌለው የማደጊያ መንገዳችን ነው። ስለዚህ እቁብ ከዛሬ ጀምሮ ከቻልን የዛሬ ሳምንት ካልቻልን የዛሬ ወር ጀምረን እቁብ አፈላልገን እንግባ። ከዛ በኋላ ሲወጣልን እንሸጣለን፣ እየተነጋገርን እንመካከራለን፣ የቢዝነስ አይዲያዎችን እናመጣለን ወደፊትም። አሁን ግን የሚያስፈልገን መቆጠብ ነው። ያለንን ሪሶርስ ዋይዝሊ እየተጠቀምን እንደገና አንዳንድ የማያስፈልጉ ወጪዎችን በመቀነስ በተቻለን መጠን ትንሽም ብትሆን እቁብ እየገባን ፋይናንሻሊ ስትሮንግ እንሆን፣ የራሳችንን ኮንፊደንስ እንገነባለን። ይሄ ያለኝ እኮ እንደ ሪዘርቭ ይሄ እቁብ አለኝ ብለን ራሳችንንም በራሳችን እንድንተማመን ያደርገናል። ስለዚህ ዛሬውኑ ብንጀምር የተሻለ ነው ብዬ አስባለሁ። ስለ እቁብ ያላችሁ አመለካከት ኮምፕሊትሊ የተቀየረ ይመስለኛል። በቀጣይ ቪዲዮ ስመጣ ስለ ቢዝነስ ሀሳብ ይዤ ስመጣ በእርግጠኝነት እዚህ ዩቲዩብ ላይ ያዳመጣችሁኝ ሰዎች እቁብ ገብታችሁ እንደማገኛችሁ ተስፋ አደርጋለሁ። መልካም ጊዜ። በቀጣይ በአዲስ ቪዲዮ እመጣለሁ። እስከዛው ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። አዳዲስ የቢዝነስ ሀሳቦችን፣ ለየት ያሉ የቤተሰብ ጉዳዮችን፣ ለየት ያሉ የፋሚሊ ኬዞችን ዲስከስ የምናደርግበት የዩቲዩብ ቻናል ነው። አብረን እናሳድገው። ቤተሰብ ሁኑ። ትልቅ ቤተሰብ የምንገነባበት፣ ሀሳባችሁን በነፃነት ሼር የምታደርጉበት የዩቲዩብ ቻናል ይሆናል። አመሰግናለሁ። መልካም ጊዜ